ስለዚህ ምን ይላል? እናንተ ምን ይሆናችሁ? የተጠማችሁ ያለቀለቃችሁ ሁሉ ወደ ውሃ ኑ። ከዛስ ሌላ ማሟላት ያለብን ነገር ምን እንደሆነ ታውቃላችሁ? ምንም ነገር ያሟላችሁ ትገዛላችሁ። እንዴት ነው የሚለው ጻፉ። ገንዘብ የሌላችሁ አደራ። ጽድቅ እንግዲህ በብር አይገዛም መቼስ። ገንዘብ ማለት ምንድን ያ የቆጠረው ጾማለሁ፣ ጸልያለሁ ምናምን፣ ስለዚህ መግዛት እችላለሁ። ና ገንዘብ የሌላችሁ ኑና በነፃ ውሰዱ ነው ግዙ። ምን የሌላችሁ? ገንዘብ የሌላችሁ ምን በሉ? ኑና ምን በሉ? ግዙ። ወንጌል ይሄ ነው። ገንዘብ የሌላችሁ አቤት ኑና ምን በሉ? ግዙ። ምን ማለት ነው? አቤት ተከፍሏል፣ ከፋይ አለ። ከዛ ስትወስደው ማን እንደከፈለ አድርገ አቤት ግዙ ነው የሚለው። በምን? በባዶ የለም። ባለሱቅ ጋር ሄደ ባዶ ኪስ ሆነ ምን ማለት ነው? ለምንድን የመጣው? ልገዛ ነው። ምን? እሷን ነገር አቀበለኝ ይዘው ወደ ቤት። ምን ማለት ነው? የሌላችሁ ነው አለኝ የምትላት ሞክር። ገንዘብ የሌላችሁ እኔ ባዶ ነኝ እናቴ የምትሉ ኑና ምን በሉ? ግዙ። ምን እንደሆነ ታውቃለህ? ተከፍሏል። ግን የምትወስደው ወይም ስትወስደው ያ ነገር የማን ነው? የራስህ። ኮራ ብለህ ኮራ ጸድቄያለሁ ድኛለሁ። በምን ነው የሚለው የመጀመሪያው ጥያቄ ኢትዮጵያ ሕዝብ በምን? በነፃ። ግን አክት የምታደርገው እንደምን እንደሆነ ሰው ነው። ልክ ገዝቶ ቤቱ እንደገባ ሰው። ቆይ ገዝቶ ቤቱ የገባን ሰው ትቀማዋለህ? እንዲህ ይዞ ነው ዘርበል ነው የሚል። በገንዘቤ እኮ ነው ይላል። ማታ ሲጠብቀው ያድራል። እውነት ውሸት? ልክ እንደዛ አክት አድርግ። መጥቶም ያስጥላል። የዘላለም ሕይወት አለኝ ትላለህ። አለኝ እንዳትነካው። በሱ ቀልድ አላውቅም። የፈለከውን ቀልድ፣ በዚህ አልቀልድ። ጸድቅ ያለው ትላለህ። ግጥም አድርጊ። በምን ገዛ? በነፃ። እና የማን ነው? የራሴ ገዝቼ። እንዴት? ባዶ። ማን ከፍሏል ማለት ነው? የከፈለ አለ ማለት ነው። ግዙ የሚለው ቃል ግን የሚያሳየው ምንድን ነው? ከወሰርከው በኋላ አክት ማድረግ ያለብህ እንደማን ንብረት አድርገህ? እንደ ራስ አድርገህ። እንደ ራስ። እኔ እግዚአብሔር ልጅ ነኝ። እሺ እንዴት እንደሆንክ ግን መድኃኒዓለም ያውቃል። እሱ የከፈለውን ዋጋ እሱ ያውቃል። አብና ወልድ ያውቃል የተከፈለውን ዋጋ። አንተ ግን ስታወራ እኔ ግን ማረባ አትልም። እኔ ግን እንቶ ፈንቶ አትልም። የገዛ ሰው አረባም አይልም። የገዛ ሰው ኮራ ብሎ ነው የሚገባው። እውነት ውሸት? የገዛ ሰው እያሳየ ነው የሚገባው። እውነት ውሸት? እያሳየ ነው። የገዛ ሰው እንደዚህ። ቀጥሎስ ወደ ውሃ ኑ፣ ገንዘብ የሌላችሁ ኑና ግዙ፣ ብሉም። ኑ ያለ ገንዘብ ያለ ዋጋ የወይን ጠጅና ወተት ግዙ። መንፈስ ቅዱስና ቃሉን ማለት ነው። መንፈስ ቅዱስና የእግዚአብሔርን ቃል ያለ ምን ግዙ? አቤት ያለ ዋጋ ግዙ። በዚህ ዘመን ነው እንግዲህ መንፈስ ቅዱስንም በገንዘብህ ሁሉንም በገንዘብህ። መጽሐፉ የሚለው ግን ምንድነው? ኑ ምን የሌላችሁ ገንዘብ፣ ጽድቅንም በነፃ ኑና ግዙ። ቀጥሎሳ ወተቱንም ውሃውንም ኑና በምን ግዙ? በነፃ ግዙ። ለምንድን ነው ገንዘብ የሌላችሁ ግዙ ያለው? አቤት ያን ለመግዛት የሚያበቃ ምን የለም? ገንዘብ ወይም ጽድቅ ወይም ብቃት የለም። የእግዚአብሔርን ጽድቅ ለማግኘት የሚያበቃ የራስ ጽድቅ